ዛሬ ደግሞ በእንግሊዝ ፕሪሚየር ሊግ ምርጥ 10 የደስታ አገላለጽ ያላቸው ተጫዋቾች ይፋ ሆኗል። ማ የተሻለ የደስታ አገላለጽ አለው የሚለው ነገር በዚህ ቪዲዮ የምንመለከት ይሆናል ማለት ነው። እናንተ እንደተለመደው ቪዲዮን ኮፒ ሊንክ እያደረጋችሁ ጨምሩት። አስረኛ የኤርሊንግ ሃላንድ ይሄ ሜዲቴሽን የደስታ አገላለጽ 10ኛ ደረጃ ላይ ተቀምጧል። እንዲሁም አሁን ብዙ እየሰራው አይደለም፣ ግን ግልጽ በሆነ መንገድ ወደ ማንቸስተር ሲቲ ከተዘዋወረበት ጊዜ አንስቶ ብዙ ጊዜ ጎሎችን ሲያስቆጥር፣ ሃትሪኮችን ሲሰራ፣ ሶስተኛውን ጎል ሲያስቆጥርና እንደዚህ አይነት አጋጣሚዎች ላይ ብዙ ጊዜ ይሄንን የደስታ አገላለጽ ይጠቀሙ ነበር። ኤርሊንግ ሃላንድ በተረጋጋ ሁኔታ ላይ በተለይ ጎሎችን ሲያስቆጥር ይሄንን የደስታ አገላለጽ ብዙ ጊዜ ይጠቀሙ ነበርና አስረኛ እንግዲህ ምርጥ የደስታ አገላለጽ በሚል ተቀምጧል። 9ኛ ደረጃ ላይ አሌክሳንደር ኢዛክ ይሄኛው እንግዲህ ኒ ስላይድ ያደርግና በጉልበቱ ከተንሸራተተ በኋላ በእጁ የሽጉጥ ምልክት ነው ያው ታርጌቱን መትቻለው አይነትም አመላካች እንደዛ አይነት ምልክት ያለው አይነት የደስታ አገላለጽ ነውና ይሄኛው ደግሞ 9ኛ ደረጃ ላይ ተቀምጧል። ኒውካስልም ያደርገው ነበር። ኒውካስል እንዲሁም ብዙ ጊዜ እቺ ነበርሽ የምትታወቀው። አሁን ግን ሊቨርፑል ቤት ይሄኛው ሞር እየተጠቀሙ እንደሚገኝ መናገር እንችላለን። ሁለት ጊዜ ይመስለኛል ዘንድሮ ሁለት ጎሎችን አስቆጥሮ ይሄንን የደስታ አገላለጽ ተጠቅሟል። 9ኛ ደረጃ ላይ ተቀምጧል። ኤኒዌይስ ያ የተለመደው ብሩኖ ፈርናንዴዝ ይሄኛው የደስታ አገላለጹ 8ኛ ደረጃ ላይ ተቀምጧል። ምንም አይነት ጎል ቢያስቆጥር ብሩኖ ይሄንን የደስታ አገላለጽ ከመጠቀም ወደ ኋላ አይልምና ዞሮ ዞሮ ይሄኛው የደስታ አገላለጽ 8ኛው አሪፉ ወይም ደግሞ ምርጡ የደስታ አገላለጽ በእንግሊዝ ፕሪሚየር ሊግ በሚል ተቀምጧል። 7ኛ ደረጃ ላይ የዶሚኒክ ሶላንኬ እንደምትመለከቱት የተለያየ የናሩቶ የአኒሜሽን እንትኖችን ነው ካራክተሮችን ነው እንግዲህ እንደ ሴሌብሬሽን አድርጎ የሚጠቀመው። ይሄ አንዱ ነው። በሌላ አጋጣሚ ይሄንን ይጠቀማል። ኢቭን የኤሮፓ ሊግ የፍጻሜ ጨዋታ ላይ ማስክ ራሱ አድርጎ ነበርና የተለያዩ ሴሌብሬሽኖችን ከዚህ ከናሩቶ ካራክተር ጋር በተያያዘ ይሄን አኒሜሽን ያው እነዛ ላይ በጣም ዋቢ የሚባሉ ካራክተሮችን ይጠቀማል በደስታ አገላለጹ ላይና እሱ ደግሞ 7ኛ ደረጃ ላይ ተቀምጧል። 6ኛ ደረጃ ላይ የጄምስ ዋርድ ፕራውስ የጎልፍ ሴሌብሬሽን ተቀምጣለች። እንግዲህ 6ኛ ደረጃ ላይ ተሰጥቷታል። ጎልፍ ሴሌብሬሽን ነው ወይም ደግሞ ጎል ካስቆጠረ በኋላ የጎልፍ ምልክት ነው የሚያሳየው እሱና ታቨርኒየር በዚህ ዓመት እንዲሁም በርንማውዝ ቤት ብዙ ጊዜ ነገር ይጠቀማል። ይሄ ሳውዛምፕተን ማሪያ ነው። በዌስትሃም አድርጎታል። በነገራችን ላይ በዌስትሃም ፎቶ ስላጣውለት ነው። ጄምስ ዋርድ ፕራውስ የጎልፍ ሴሌብሬሽን በእንግሊዝ ፕሪሚየር ሊግ የሚያዘወትር ተጫዋች እንደሆነ ይታወቃል። 6ኛ ደረጃ ላይ ተቀምጦለታል። እየቀጠለ ነው የአማዱ ኦናና ይሄኛው የደስታ አገላለጽ እንግዲህ ሰዓትን አሳይቶ ከዛ በኋላ የንግስና ሰዓቴ ደርሷል ይመስላል። እንግዲህ ሰዓቱን ያሳይና ከዛ በኋላ እዚህ ጋር እንግዲህ የንጉሱን ምንድነው ዘውድ አድርጉልኝ ወይም ደግሞ የንጉሱን ዘውድ አድርግ ያለው ኦናና የሚል አይነት የደስታ አገላለጽ ነው የሚጠቀመው። ይሄ ቤልጅየማዊ ቁመተ መለሉ የአማካይ ተጫዋች አማዱ ኦናናና የሱ የደስታ አገላለጽ 5ኛ ደረጃ ላይ ተቀምጧል። ኮልድ ፓልመር ያው ይሄ በተለይ ብርድን መሰረት ባደረገ መንገድ ኮልድ ሴሌብሬሽን ያው እሱን ያመጣው ወይስ ደግሞ ሞርጋን ሮጀርስ ነው የሚለው ክርክር አለ። ቢሆንም ግን በተለይ ብዙ ጊዜ ያው ኮልድ ፓልመር ሞር ቫይራል ያወጣው እሱ እንደሆነ መናገር እንችላለን ግልጽ በሆነ መንገድና ይሄኛው የኮልድ ሴሌብሬሽኑ ከኮልድ ፓልመር ጋር በተያያዘ 4ኛው በእንግሊዝ ፕሪሚየር ሊግ ምርጡ የደስታ አገላለጽ በሚል ተቀምጧል። ወደ ምርጦቹ የመጣ ነው። ምርጥ 3ኛ ላይ የተቀመጠው የቤንያሚን ሼስኮ የደስታ አገላለጽ ነው። ኤር ሼስኮ ወይም ደግሞ ቤንያሚን ሼስኮ ከመሬት እስከ 2 ሜትር ከፍ ብሎ ነው የደስታ አገላለጽ የሚጠቀመው። ጋይስ ቆይ በሌላ ፎቶ ላሳያችሁ እና ራሱን የቻለ የአየር መንገድ ያለው ሰውዬ ነው እስኪባል ድረስ በግራቪቲ ምንም አይቋቋመው ወይም ደግሞ ከግራቪቲ ምንም ተጫዋቹን አይስበውም በሚል በዛ ደረጃ ስም እስኪወጣለት ድረስ ማለት ነው ከመሬት እስከ 2 ሜትር ከፍ ብሎ ነው የደስታ አገላለጹን የሚጠቀመው በነገራችን ላይና ከሰሞኑ እንኳን ብሬንትፈርድን 2-1 ሲያሸንፉ የቡድን ጓደኞቹን ሰላም ካለ በኋላ ቆይ ብሎ ዘሎ ነው የተመለሰው እና ከልቡ ነው የሚዘለው። እንደምትመለከቱት ርቀቱን ይዩት። ወደ 2 ሜትር 1.95 ገደማ ነው ሜትር ከ95 ነው የሚዘለው ነው የሚባለውና በእንግሊዝ ፕሪሚየር ሊግ 3ኛው ምርጥ የደስታ አገላለጽ ተብሏል። የቪክተር ጊዮኬሬሽ የደስታ አገላለጽ ይሄኛው ያው ማስክን መሰረት ያደረገ ነው፣ ግን ቤን የተባለውን የቪሊያን ካራክተር ባትማን ላይ መሰረት ያደረገ ስለመሆኑ በተደጋጋሚ ነግራችኋለሁ ከዚህ በፊት። ይህች ሴሌብሬሽኑ በተደጋጋሚ ጎል ሲያስቆጥር ይጠቀማታል። ምንም አይነት ጎል ያግባ እንዲህ ከማለት ወደ ኋላ አይልምና ይህች የደስታ አገላለጹ 2ኛ ደረጃ ላይ ተቀምጣለታለች። ማስክ ሴሌብሬሽን እንደተፈራው እንደተገመተው 1ኛ ላይ የተቀመጠው የማቲያስ ኩኛ የሰርፊንግ ሴሌብሬሽን ነው። ይሄ በተለይ ደግሞ የሰርፊንግ ሴሌብሬሽን አርሰናል ላይ ጎላን ካስቆጠረ በኋላ ያመጣት እንደሆነ ገምታለሁ። አይ ቲንክ አርሰናል ላይ ይመስለኛል ለመጀመሪያ ጊዜ የደስታ አገላለጽ የተጠቀመው ማለት ነው። ዞሮ በጣም መነጋገሪያ ከሆኑና በዚህ ሰዓት ፋን ፌቨራይት ከሆኑ ወይም ደግሞ በደጋፊዎቹ ዘንድ በጣም በቀልባቸው ውስጥ የገባች የደስታ አገላለጽ ስለመሆኗ መናገር እንችላለን። ይገባዋል ወይስ አይገባው የሚለውን ከድጋፍና ከነቀፋ ውጭ ሆናችሁ በንጹህ አስተሳሰብ ማለት ነው ሀሳባችሁን ኮሜንት ላይ ማስቀመጥ ይቻላል። ለምሳሌ ይህን የደስታ አገላለጽ አርሰናል ላይ ከጀመረው የአርሰናል ደጋፊዎች አይገባውም ልትሉ ትችላላችሁ ብዬ ነው። ግን እስቲ እናንተን ሀሳብ ዞሮ ኮሜንት ላይ ጠብቃለሁኝ። የእንግሊዝ ፕሪሚየር ሊግ ግን ምርጡ የደስታ አገላለጽ የማቲያስ ኩኛ ሰርፊንግ ሴሌብሬሽን ስለሙሉ ለማወቅ ተችሏል ማለት ነው። ቤቱን ፎሎ ማድረግ እንዳይረሳ ጋይስ። ሲመቻች